$1000 ልኮ የሆነ አካል ሲያባብለው ከነንተና ጋውኛለሁ ብሎ መግለጫ ይሰጣል። በሚቀጥለው ሌላኛው $1100 ጨምሮበት ለሌላኛው ቡድን ኳስ ተጫዋች ነው እንዴ በዝውውር እየፈረምክ ብትኖር በአመቱ 6 ጊዜ ተፈርማል። አንዳንዶቹ 6 ጊዜ ይፈርማል። አረሳረ በልክ አድርጉት። ሊበዝቡ በጣም ይታዘበናል በሉ። እከሌ በርጌድ ከዚህኛው ወደዛኛ ይሄዳል። እንትና ክፍለ ጦር ከዚህኛው ወደዚህኛ ይሄዳል። እከሌ የሚባል አመራር ዛሬ እንዲህ አይነት ማብራሪያ ሰጠ። በሚቀጥለው እዛ ጋር ሄዶ እዛ ደግሞ 1-2 ወር ቆይና ደግሞ እዚህኛው ጋር ይመጣል። ኧረ ተው እንደው ልክ አይደለም። የአማራ ህዝብ ስነ ልቦና አይደለም ወላዋይነት። የአማራ ህዝብ ቆራጥ ነው። ከየት የመጣ ጉድ ነው ይሄ ትውልድ እንዴ? አሁን እኮ የተነገረን ነገር የተነገረን የአያት የቅድመ አያቶቻችን ታሪክ ማቻ አደርግም አሁን ያለው። ምክንያቱም የአማራ ህዝብ ስልትና የለበትም። ያመነበት እስከ መጨረሻ የሚተጋ የሚታገል ነው። እዛና እዚህ ሲረግጥ አይውልም። ለማህተም ተገዥ ነው። መሐላውን ይጠብቃል። እያደር በጓሮና በመናምን እዛ ሲንደፋደፍ አይውልም። የአማራ ብሔርተኝነትን አቅፈን ሹሩሩ ብለን ለማሳደግ አይደለም። የአማራ ብሔርተኞች ስላልሆነ እኔ አማራ ብሔርተኛ አይደለም። ሆኜም አላቅም ለሆነም አልችልም። እናቴም አባቴም አንተ ኢትዮጵያዊ ነህ እያሉ ነው ያሳደጉኝ። ተወልጄ ያደግኩት አዲስ አበባ ነው። ስነ ልቦናዬም የአዲስ አበባ ልጅ ስነ ልቦና ነው። ቤተሰቦቼም እኔም ራሳችንን ስንገልጽ የኖርነው እኔ ሳድግ የኖርኩት ኢትዮጵያ ሰው ስለመሆን አንዱ የሌላውን ባህል ስለማክበር ነው። በምን አወቅሽበት በመመላለሱ ሲታሰር ወደኔ ሲፈታ ወደሱ ሚል ሀብታሙን ያድግ ውስጥ ያስገባሁት እኔ ነኝ። ምናልባት ማታውቁ ከሆነ እሱም በማስገባቴ ግን አይቆጨኝም። እኛ ሀብታሙን ስንመለምለው በነገራችን ላይ እኔ ብቻ አይደለሁም፣ ስም መጥቀስ አልፈልግም፣ እሱም ያውቃል። ሌሎች ሰዎችም አሉ፣ አሁንም ፓርቲ ውስጥ ያሉ ሰዎች ሀብታሙ መግባት አለበት ብለው የሚከራከሩ ሰዎች። እኔ በጣም ይገርመኛል። ሀብታሙ አዲስ አበባ መጥቶ ከአዲስ አበባ ልጆች ጋር ይቀላቀላል እላለሁ። እያንዳንዱን የአዲስ አበባ ልጆች ባንክ ዘርፈዋል ብሎ ያሳሰረው እኮ እሱ ነው። በ97 ምርጫ እያንዳንዱ ዶክተር አብይ አንድ ሰው ናቸው። በተፈጥሮም ሊያልፉ ይችላሉ፣ በአደጋ ሊያልፉ ይችላሉ። ያሳስባል። ሙባቸው ጥሩ ነው፣ እያደረጉ ያሉ ጥሩ ነገር ሊቀለበስ የማይችል መሆኑን የበለጠ አስር ማድረግ የሚጠበቅባቸው ይመስለኛል። በተቃዋሚው ጎራ ደግሞ ሃይሊ ፖቴንሻልን ለመጠቀም የሚያስችል እድል እየተመቻቸ ስለሆነ ይህን እድል ተጠቅመው ወደ ፍረንት መምጣት አለባቸው። ይህ ትግል እንዳይቀለበስ መስራት ያስፈልጋል። እንዳይቀለበስ በዙሪያው ለምስሉ ለሚያደርጉት እንቅስቃሴ ደጀን መሆን ያስፈልጋል። ጥያቄያችን ለሀብታሙ አያሌው ነው። ሀብትሽ በህይወት ስራ ሰርተህ ታውቃለህ? ማለትም በመንግስት መስሪያ ቤት ውስጥ ተቀጥረ ይሄ ፐብሊክ ሰርቫንት እንደምንለው ወይም በግል ድርጅት ውስጥ ተቀጥረ ወይም ደግሞ በራስህ በግልህ የሆነ ስራ ፈጥረህም ራስህን ቀጥረህ ሰልፍ ኤምፕሎይመንት እንደሚባለው ስራ ሰርተህ ታውቃለህ? አሁን ካለህበት ህይወት ወጥተህ በሌላ ሙያ ለመሰማራት ብትገደድ ለመሆኑ የትምህርት ደረጃህና የስራ ልምድህ ለየትኛው የስራ ዘርፍ ብቁ ያደርግሃል? ኡበር ታክሲ መንዳትን ሳይጨምር ማለት ነው። እና ስለ ተጫዋች ዝውውር ስላነሳ ነው። ስለ ተጫዋች ዝውውር ከተነሳ ከአንተ የተሻለ ጥሩ ምሳሌ ስለላገኘን ዝውውር የፈጸምክባቸውን ክለቦች እናስታውስ እስኪ። ሲጀመር ዲያቆን፣ ከዚያ የኢህአዴግ የኮር አባል ሆነ የአዲስ አበባ ወጣትን ስታስገርብ ስታስፈጅ ከረምክ። ማስረጃ ይዘን ነው የምንሞክተው ዛሬ። ከኮር አባልነት ደግሞ ወደ ተቃዋሚነት ገባ። አሰሩኝ፣ ደረፉኝ፣ ደፈሩኝ አልክ። ከዛ መጣ አሜሪካ፣ ተረባርበና መጣን። ከአሜሪካ ገባ። ከዛ ደግሞ የዶክተር አብይ ደጋፊ ሆንክ። የኢትዮጵያዊነት ዋና ተቆርቋሪ ጠበቃ፣ የኢትዮጵያዊነት ሰባኪ ሆንክ። ግንቦት 7 ቴሌቪዥን ገባህ። ዋና በቃ የኢትዮጵያዊነት ፖለቲካ ተንታኝ ሆንክ። እንግዲህ ከዛ ደግሞ ይሄ አማራነት የሚባለው ነገር መጥቃና ስታየው ጥሩ ሉክሬቲቭ የሆነ ቢዝነስ ነው። እንግዲህ ወደዛ ስዊች ባድርግ ይሄ ነገር ያዋጣኛል አልክና ወደ አማራነት ገባህ።
ቀደም ሲል አማራነትን በጣም ታንኳንስስ ነበር። የአዲስ አበባ ልጅ ነኝ፣ ማንነቴ ኢትዮጵያዊነት ነው ብሎ ነው። ኢትዮጵያዊነት ወላጆች ያሳደጉኝ፣ ከኢትዮጵያዊነት ከፍታ አልወርድም፣ አማራ አልሆንም ስትል የነበርክ ሰውዬ ነህ። ከዛ ደግሞ ቢዝነሱ የሚያዋጣ መስሎ ሲታየ እንደ እኔማ አማራ ነኝ ማነው ኢትዮጵያ ያደርገኛል። ከዛ እንግዲህ ይሄ ትግልም ተጀመረ። ከዛ የዛ ይሄ ፋኖ የሚባሉት ገንዘብ ሰብሳቢ በጅሮንድ ብቻ ሳይሆን ሰበር ዜና ዘጋቢ ዋናው በቃ መሪ ጋዜጠኛ ሆንክ። እንግዲህ ይህ ሁሉ ሲሆን ከአንዱ ወደ አንዱ ስትሄድ ለአንተ ጊዜ ሲሆን ስልክ ነው፣ ችግር የለው። ሌላው ሲያደርገው ደግሞ ኩነኔ ነው። እንደው ትንሽ እንኳን ይሉኝታ ያስፈልግም እንዴ? ሀብታም አንተ እኮ የክለብ ዝውውር እኮ ያላረክበት ቦታ የለም። ወደ ኦሮሞዎች ሁሉ ኦሮሞ ሞላ ነበር ባለ ወቅት ጎበዝ ድምፃዊ ተጫዋች ሁሉ ወጥቶ ነበር። ፈገኛነዱ ወይፍ መሌ ሲያዶኔፍ ነአደጎ ማሊንጎዳ ገሮ ፈገኛ ተናማቱ ነጋንታይ አኒ ሙጫንኪ ነጋዳ ሀደኮነ ያደኔ እስክንድርን ከፊት ለፊት ፍሮንት ፔጅ ላይ አድርገ አንተ ከጀርባ ሆነህ እቺ የገንዘብ አቅማዳ ይዤ እየዞርኩ ሳንቲም እሰርቃለሁ እና ያንን የሚያደናቅፍብኝ ማንኛውንም ሰው ስሙን አጠፋለሁ፣ በሚችለው ሁሉ ጠልፌ ጥለዋለሁ ካልሆነ በስተቀር ፋኖች ከፈለጉት ጋር አሊያንስ ለመፍጠር ያንተ አፕሩቫል አያስፈልጋቸውም። ወይንም ደግሞ አንተ ከዳቆንነት ተነስተ እስካሁን እስካለበት ደረጃ ስትደርስ በርካታ ዝውውሮችን አድርገሃል። እንግዲህ እንዳንተ አባባል እያንዳንዱ ዝውውር ገንዘብ አለው። ሶ አንተ you can make money, there's no problem with that። ሌሎች ግን ማድረግ አይችሉም። ይሄ አርጊመንት አይሰራም ወዳጄ። $1000 ልኮ የሆነ አካል ሲያባብለው ከእነንተና ጋውኛለሁ ብሎ መግለጫ ይሰጣል። በሚቀጥለው ሌላኛው $1100 ጨምሮበት ለሌላኛው ቡድን ኳስ ተጫዋች ነህ እንዴ? በዝውውር እየፈረምክ ብትኖር በአመቱ 6 ጊዜ ተፈርማል። አንዳንዶቹ 6 ጊዜ ይፈርማል እንዴ። እኔ ደግሞ ግርም የሚለኝ የዚች የሩሲያ የሚሏት ጠንጋራ ነገር ነው እኮ የሚሆነው። በቃ ሀብታም ስር ቁጭ ብላ በቃ እንደው ፍልቅቅ እያለች ፋኖ ሲሰደብ በቃ ደስ ብሏት በቃ ቁናሳ ይገርምሻል። 5 ሳንቲም የምታመጡት ነገር የለም ሀብታሙ። ይኸውልህ ልንገርህ፣ አሁን ፋኖ ኮንሶሊዴሽን ስቴጅ ላይ ነው ያለው። በቃ ኃይሉን እያሰባሰበ ወደ አንድ እያመጣ ከስተቱ እየተማረ ከቀን ወደ ቀን እየጠነከረ እየሄደ ያለ ድርጅት ነው። ገብተዋል። ስለዚህ ያንተ ስድብ 5 ሳንቲም የሚለውጠው ነገር የለም። ገብተዋል። ምንም መባት ካታመጣም ፋኖ ያሸንፋል። እርርበል ሌባ። ሌሎቻችሁ ደግሞ ዩቲዩብ አካውንት ከፍተናል። ፔጃችንን ላይክ አድርጉ፣ ተከታተሉን። ተመሳሳይ ቪዲዮዎች እንሰራለን። አበረታቱን። እናመሰግናለን።